የተሰረቀችው የሶቪየት ሰርጓጅ መርከብ። በቀዝቃዛው ጦርነት ወቅት በዋሽንግተንና በሞስኮ መካከል ይደረግ የነበረው ፍልሚያ በየብስና በጠፈር ብቻ የተገደበ አልነበረም። እውነተኛውና አስፈሪው ጦርነት የሚካሄደው ማንም በማያየው የውቅያኖሶች ጥልቅ ጨለማ ውስጥ ነበር። ስለ ሶቪየት የጦር መርከቦችና ሰርጓጅ መርከቦች ወይም ሳብመሪን ካነሳን በውሃ ስር ከተደረጉት የስለላ ጦርነቶች ሁሉ እጅግ አደገኛና በሲአይኤ ታሪክ ውስጥ ወደር የማይገኝለትን ግዙፍ የሶቪየት የጦር መርከብን ከባህር ስር የመስረቅ ዘመቻ ልናስታውስ ይገባል። ፕሮጀክት አዞሪያን በመባል የሚታወቀው ይህ ኦፕሬሽን አሜሪካን የሶቪየትን ወታደራዊ ምስጢር ለመበርበር ሲሉ ምን ያክል ርቀት፣ ምን ያክል ቢሊዮን ዶላር እና ምን ያክል ጥልቀት ለመሄድ ዝግጁ እንደነበሩ የሚያሳይ እጅግ አስገራሚ ክስተት ነበር። እንደ አውሮፓውያን የዘመን አቆጣጠር የካቲት 1968 ዓ.ም የቀዝቃዛው ጦርነት ከፍተኛ ደረጃ ላይ በደረሰበት ወቅት የኒውክሌር ጦር መሳሪያዎችን በሰርጓጅ መርከቦች ጭኖ በዓለም ውቅያኖሶች ውስጥ በስውር መንቀሳቀስ ዋነኛው የኃይል መለኪያ ሚዛን ነበር። ኬ-129 የተባለችው ግዙፍ የሶቪየት የናፍጣ ኤሌክትሪክ ሰርጓጅ መርከብ 3 ባለ ኒውክሌር ጭንቅላት ባሊስቲክ ሚሳይሎችን፣ እጅግ ምስጢራዊ የሆኑ የኮድ መጻሕፍትንና የዘመኑን የመገናኛ ቴክኖሎጂ አዝላ በፓሲፊክ ውቅያኖስ ትጓዝ ነበር። ነገር ግን ባልታወቀ የውስጥ ፍንዳታ ምክንያት መርከቧ በድንገት ከቁጥጥር ውጭ ሆና ከነሙሉ 98 መርከበኞቿ ወደ ፓሲፊክ ውቅያኖስ ጥልቅ ጨለማ ውስጥ ሰጠመች። ይህ አደጋ ለሶቪየት ህብረት ታላቅ ወታደራዊ ኪሳራ ብቻ ሳይሆን ሚስጥሮቿ ለጠላት የመጋለጥ ከፍተኛ ስጋት የደቀነ ክስተት ነበር። የሶቪየት ባህር ኃይልና ኬጂቢ መርከቧ የጠፋችበትን ትክክለኛ ስፍራ ስላላወቁ ለወራት ያክል በሺዎች የሚቆጠሩ ማይሎችን ቢያምሱትም ምንም አይነት ፍንጭ ሊያገኙ አልቻሉም። በመጨረሻም ተስፋ በመቁረጥ መርከቧ ለዘላለም ጠፍታለች በሚል ፍለጋውን አቆሙ። ነገር ግን አሜሪካውያን አንድ ትልቅ ሚስጥር በእጃቸው ይዘው ነበር። አሜሪካ በወቅቱ ሶሰስ የተባለ በውቅያኖሱ ወለል ላይ የተነጠፈ እጅግ ረቂቅ የድምፅ ማዳመጫ ቴክኖሎጂ ነበራት። ይህ መሳሪያ የኬ-129ን የፍንዳታ ድምፅ በትክክል ስለቀዳው የሲአይኤ ተንታኞች መርከቧ ከውሃው ወለል በታች 5 ኪሎ ሜትር ገደማ ጥልቀት ላይ ከሃዋይ ደሴቶች 1500 ማይል ርቃ የት እንደወደቀች በትክክል አውቀው ነበር። የሶቪየት ህብረት የገዛ መርከቧ የት እንዳለች በጠፋባቸው ወቅት አሜሪካ ግን በካርታ ላይ ነጥቧን አኑራ ኦፕሬሽኑን ጀመረች። ሲአይኤ የሰጠመችውን መርከብ ቦታ ካረጋገጠ በኋላ በታሪክ እጅግ ድፍረት የተሞላበትን እቅድ ነደፈ። ይኸውም ከ16000 ጫማ ጥልቀት ላይ የሶቪየትን መርከብ አውጥቶ ወደ አሜሪካ በመውሰድ የሞስኮን የኒውክሌር ቴክኖሎጂና የኮድ ሚስጥር መመርመር ጀመረ። ነገር ግን በዚያን ዘመን እንዲህ ያለውን ግዙፍ ብረት ከዚህ ጥልቀት ማውጣት በቴክኖሎጂ የማይታሰብ ይባል ነበር። ይህንን ከባድ ተልዕኮ በሚስጥር ለመፈጸም ሲአይኤ ከታዋቂውና እጅግ ሀብታም ከሆነው ቢሊዮነር ሃዋርድ ሂውዝ ጋር ተጣመረ። ግላመር ኤክስፕሎረር የተባለች ግዙፍ መርከብ ተገነባች። ለዓለም የተሰጠው የሽፋን ታሪክ ቢሊዮነሩ ሃዋርድ ሂውዝ ከውቅያኖስ ወለል ላይ ማንጋኒዝ የተባለ ውድ ማዕድን ሊቆፍሩ ነው የሚል ሲሆን ይህ ታሪክ የሶቪየት ሰላዮችንና ዓለም አቀፍ ሚዲያዎችን ለማታለል በቂ ነበር። በ1974 ዓ.ም ግላመር ኤክስፕሎረር መርከቧ ወደ ሰመጠችበት ስፍራ መራች። መርከቧ በውስጧ ክሌመንታይን የተሰኘ ግዙፍ የብረት መቆንጠጫ ወይም ሜካኒካል ክሎ ይዛ ነበር። አሜሪካውያን ይህን ግዙፍ መቆንጠጫ በረጅም የብረት ገመዶች አማካኝነት ወደ 16000 ጫማ ጥልቀት አወረዱት። በወቅቱ የሶቪየት የስለላ መርከቦች በአቅራቢያው ይንቀሳቀሱ የነበረ ቢሆንም አሜሪካውያን ለማዕድን ቁፋሮ የመጡ ባለሀብቶች መስለው ስለታዩ ሶቪየቶች ምንም ሳይጠረጥሩ በዝምታ ተመለከቷቸው። ይህ በጠላት ዓይን ስር እየተንቀሳቀሱ ጠላትን የማታለል ጥበብ በስለላ ታሪክ ውስጥ እጅግ አስገራሚው ድብቅ ኦፕሬሽን ተብሎም ይጠቀሳል። ይሁን እንጂ መርከቧን ወደ ላይ በመጎተት ሂደት ላይ እያሉ ያልተጠበቀ ቴክኒካዊ አደጋ ተከሰተ። ኬ-129 ግማሽ መንገድ ወይም 9000 ጫማ ገደማ ላይ ስትደርስ በመቆንጠጫው ላይ ከነበረው ከፍተኛ ግፊት የተነሳ የመርከቧ አካል ለሁለት ተከፈለ። የሲአይኤ ዋነኛ ፍላጎት የነበረው የኒውክሌር ሚሳይሎችና የኮድ ክፍሉ የሚገኝበት ግማሽ አካል ተመልሶ ወደ ውቅያኖሱ ጥልቀት ሰጠመ። አሜሪካውያን ማውጣት የቻሉት የመርከቧን የፊት ለፊት ክፍል ብቻም ነበር። ምንም እንኳን ሙሉ መርከቧን ማግኘት ባይችሉም ያወጡት ክፍል ውስጥ የነበሩት የሶቪየት ወታደራዊ ቴክኖሎጂዎችና መረጃዎች ለአሜሪካ የስለላ ተቋማት እጅግ ጠቃሚ ግኝቶች ነበሩ። ይህ ኦፕሬሽን በወቅቱ $800 ሚሊዮን በአሁኑ ስሌት ደግሞ $4 ቢሊዮን የሚጠጋ ሲሆን በሰው ልጅ ታሪክ ውስጥ እጅግ ውድና ውስብስብ የባህር ስር የስለላ ጀብድ ሆኖ ተመዝግቧል። የሶቪየት ህብረት ይህን ታላቅ ስርቆት ያወቀችው ከዓመታት በኋላ ሚስጥሩ በአሜሪካ ጋዜጠኞች ሲጋለጥ ነበር። በወቅቱ የሶቪየት ባለስልጣናት በድንጋጤና በንዴት ቢታወቁም ቀድሞውንም ጠፍታለች ብለው ስለተዋት ምንም ማድረግ አልቻሉም ነበር።
በመጨረሻም ይህ ኦፕሬሽን አንድ ልብ የሚነካ ሰብአዊ ገጽታ ነበረው። አሜሪካውያን ባወጡት የመርከቧ ክፍል ውስጥ 6 የሶቪየት መርከበኞች አስክሬን አግኝተው ነበር። ምንም እንኳን በቀዝቃዛው ጦርነት ወቅት መራራ ጠላቶች ቢሆኑም ሲአይኤ ለሟቾቹ መርከበኞች ወታደራዊ ክብር በመስጠትና የሶቪየትን ብሔራዊ መዝሙር በመጫወት በክብር ወደ ባህር መልሰው ቀበሯቸው። ይህ ክስተት በስለላው ዓለም ውስጥ ያለውን ጭካኔና አልፎ አልፎ የሚታየውን ወታደራዊ ዲሲፕሊን አጣምሮ የያዘ ታሪክ ሆኖ አልፏል። ለቻናሉ አዲስ ከሆናችሁ ሳብስክራይብ እንዲሁም ቪዲዮውን ላይክ ማድረጋችሁን እንዳትረሱ። እናመሰግናለን።